ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። አቤት ጥበቃ ስሙ ይሄን ክፉዎች እንዲቀርቡ ለማዋጥ ይፈልጋሉ። ነገር ግን እግዚአብሔር ከኛ ጋር ስላለ ምንም ማድረግ አልቻለው። የኔም ያንተም ህይወት እንደዚህ ነው። በኢየሱስ ተሸፍነን በደሙ ተከልለን እንደ ክፉዎች ስንቴ መጥተው አረ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ሰውየንንም ኢየሱስ ክርስቶስ ለዘላለም ያድናል። ድንግል ማርያም ለዘላለም ታማልዳለች። አታማልድ የሚያጸድ ኢየሱስ ብቻ ነው። ሞተል ኢየሱስ ነው ብቻ የሞተው ይልቁንም አለ ከሙታን የተነሳ ይኸውልህ በእግዚአብሔር ቀኝ አለ። ደግሞም ይላል ስለኛ የሚማልደው ይላል ክርስቶስ ኢየሱስ ነው ይላል። ስለኔና ስለአንተ ስለሁላችን የሚያማልድ የእግዚአብሔር ኢየሱስ ክርስቶስ ለዘላለም ያድናል። ይሄን የምናገረው ማን ነው? መጽሐፍ ቅዱስ። ድንግል ማርያም ለዘላለም ታማልዳለች። ከየት አመጣ? ሰው ሰራሽ ትምህርት። መረጃ የለም ካለ አምጣ። የለም እኮ በቃ እንደዚህ በስሜታዊነት ተነስቶ ለዘላለም ታማልዳለች አምጣ። የለም ወገን፣ በአፈ ታሪክ መዳን የለም። ሰው በሰው ሰራሽ ትምህርት መዳን የለም። ህይወት ኢየሱስ ነው። መበሻሸቅ ሌላ ታሪክ ምንም አይሰራም። ኑ ወደ ኢየሱስ። ህይወት ነው ኢየሱስ አይልም መጽሐፍ። እንደዚህ ለዘላለም አማላጃችን ኢየሱስ ክርስቶስ ነው። ይሄንን ደግሞ መጽሐፍ ነው የምናገረው። አንተ ለምትናገረው እስቲ መረጃ ማስረጃ አምጣ። የለም ሰው ሰራሽ ትምህርት ተረት፣ እሱ አይጠቅምም። ህይወት ኢየሱስ ነው። መጽሐፍ የምናገረውን እንሰማለን። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ሰውየንንም የዩ ጩፋን ጉድ ሰማችሁ አይደለ? አረ ዘንድሮ ማን ሰሙ ጉድ የለም። ይሄን ቪዲዮ ተመልከቱትና እስኪ እንመለስ። ቲክቶክ ያላችሁ ሰዎች ስልካችሁን እንደዚህ አድርጋችሁ እንዲህ ብትሉ በአንድ ሰዓት ውስጥ 450 ሺህ ሰው ያያል። ስልክን ከፍ አድርገ መዳን በሌላ በማንም የለም ብትል 15 ሰው ያያል በሁለት ሳምንት። እኛ ኦርቶዶክሳውያን ደግሞ የድንግል ማርያምን ስም ጠርተን በሚሊዮን ቪዲዮዎቻችን እንደሚታዩ እናውቀዋለን። ስለዚህ ይሄ ቪዲዮ ስር እየገባችሁ የጊሸኗን ማርያም፣ የቃጥሏን ማርያም፣ የኩኬለሿን ማርያም፣ የሰሚነሿን ማርያም፣ የወይብሏን ማርያም ስሟን እስኪ ከፍ አድርጉት። አደንግጡ። ብዛታቸው በጣም ያስደነግጣል። የኢየሱስ እናት አንድ ናት። ይሄ ሁሉ ምንም ማድረግ አይቻልም። አሁን እንደዚህ ስናገሩ እዩ ጩፋ እንትና ስለ አሁን በቃ መንፈሳዊ ሰው አይመስልም። ስሙ ይሄንን 8 7 6 5 4 3 2 1 0 ቴዲያችን ተለቋል ይላል ጀምሮ በረባ ይሄ ነው አሁን ሲዘረዝር የነበረው የእንትና ማርያም የእንትና ማርያም እንትና ይሄ ሰው ነው። አየህ ይሄንን እየሰማ ወደ ሲኦል የሚሄድ ሰው አለ። ወገኔና አምልጥ። ከጨለማ ውስጥ ያልወጣ ሰው ወደ ጨለማ እየወሰደ ነው። ገና ከዘፈንና ከዳንክራም ያልወጣ ሰው ለአንተ ወንጌል ሰብኮ ወደ ህይወት ይወስዳል። አረ ተስፋ አታድርግና ወደ ኢየሱስ። ህይወት ኢየሱስ ነው። ቃሉ ምን ይላል የምለውን አንብብ። አረ ኢየሱስ ያድናል፣ ከዚህ ጉድም ያወጣል፣ ብቻውን ህይወት ይሰጣል። አምልጡ ወደ ኢየሱስ። ያለ ኢየሱስ መንፈሳዊነት እንደዚህ ነው፣ አድካሚ ነው። በቃ አንዴዚህ በቃ በሁለት እንትን መጫወት አይቻልም። ኢየሱስ ብቻውን ያድናል፣ ምንም ማድረግ አይቻልም። ስሙኝንም ድንግል ማርያም መጽሐፍ ሲናገር መጥምቁ ዮሐንስ እንዲህ ሲል መሰከረ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ወንድሞቼ የእግዚአብሔር በግ ያለው ለእኛ ስለ ኃጢአታችን ታርዷል፣ ስለ ጽድቃችን በሦስተኛ ቀን
ከሙታን መካከል ተነስቷል። ጌታችን ኢየሱስ ክርስቶስ ስለኛ በድንግል ማርያም ሞቷል፣ ስለኛ ተነስቷል። መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። እግዚአብሔር አስረኛ እስከ መስቀል ድረስ ዓለምን በድንጋዩ ወስዷል። ወድሃል ወንድሜ፣ ድንግል ማርያም ኢየሱስ ክርስቶስ ጌታ ኢየሱስ ያስፈልጋል። ኑ አምልጡ የምንለው ከዚህ ጉድ ነው። ከዚህ ከጨለማ ህይወት ነው ኑ አምልጡ ወደ ኢየሱስ የምንለው። ኢየሱስ ብቻውን ያድናል። አስባችኋል እንዴት እንደሚሆን? የስሙ ጉልበት እኮ ነው። በውስጡ ላይ ያለው አጋንንት ይረበሻል። አምልጡ ወደ ኢየሱስ፣ አለበለዚያ ምንም መፍትሄ የለም። በቃ ከአጋንንት ጋር ተያይዘ ወደ ሲኦል ነው። ወደ ኢየሱስ ስትመጣስ እንደ ዱቄት ይበተናል፣ ነፃ ትሆናለህ። በቃ አለቃ። ክብር ለኢየሱስ ይሁን። መፍትሄው ኢየሱስ ጋር ነው። አምልጡ ወደ ኢየሱስ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝንም የምታማርር ለምን በኔ እዝ ስር አልሆናችሁም የምትሉ ማለት ነው። እንደ አለቃ የተቀመጣችሁ ይሄ ይገባል። ጠብቅ እንታያለን። እናቴ ትሙት ማለት ነው። እንታያለን። ምድረ ሌባ ሰብስበ ማለት ነው። ምድረ ሌባ ሰብስበ ጨፋሪ የሚያገባ ሰው ሰብስበ እንታያለን ነው ማለት። ከዚህ በኋላ በቃ ማን እንደሚያስቆመኝ አውርድ ውሰድ። ያለ ኢየሱስ ህይወት መንከራተት ነው። ዝም ብሎ በጨለማ መመላለስ ነው። ከዚህ ጉድ ግን ክርስቶስ ነፃ ያወጣል። ና ወደ ኢየሱስ። ኢየሱስ ብቻውን ይበቂ ነው። ምንም ማድረግ አይቻልም። ስሙ፣ ላይክ የሚወድ ሼር የሚወድ ቪው የሚወድ ትውልድ መካከል ካላችሁ የዚህ አይነት የጽድቅ ትምህርትን አይም በስድብ በሐሜት አስደንጋጭ የሚሉ ልዩ ልዩ ቶፒኮችን በማንሳት ከቀኝ ወደ ግራ የሚላጋ ትውልድ ብዙ ነው። ፈቀቅ በሉ። ከዚህ ዓለም ስርዓትና እግዚአብሔር ከማይከበርበት ሰፈርና ግርግር ውስጥ እንውጣ። ሰዎች ይደነግጣሉ። አልወደድም እንዴ? መልእክት አይወደድም እንዴ? እኔ እንዴት ነው እንዲያና እንዲህ ይላሉ። አገልጋዮች ሁሉ ሳይቀሩ አሁን ለምሳሌ ሁለት ንጽጽር ልስራላችሁ። at the same time መሰረታዊ የደቀ መዝሙር መገለጫዎች ብሎ የሚገባ ሰውና አስደንጋጭ መረጃ ብሎ የሚገባ ሰው ሶሻል ሚዲያ ላይ እኩል አይታይም። አልጎሪዝሙ በደንብ አድርጎ እንደዚህ ጣራ የሚያስነካው ሰዎች ቴንደንሲያቸው፣ ዝንባሌያቸው ወሬ ማሳደድ፣ ዋትስአፕ ምን አዲስ ነገር አለ፣ በቃ በተቻላቸው መጠን ከምድር የማያልፍን ነገር ስለ ሰዎች ብዙ ነገር ሲሰሙ መዋል፣ ስለ ሰዎች ውድቀት፣ ስለ ስም መጥፋት። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙኝንም ለአንተ ለሌት ስጸልይ ብለህ ትጀምራለህ። ተኝታ አድረህ በቃ እግዚአብሔር ራሱ ግን የሰፈራችን ሰው ነው ይመስላችሁ? ዝም ሲል የሌለ ነው ይመስላችሁ? አታስመስሉ። አሁን ብዙ ሰው ለንስሐ አይመችም። አታስመስሉ። አናስመስል። ከባድ ነው። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ትላንት ሌሊት ስጸልይ ያልሆነውን የሚናገር አገልጋይ በስባብ እየበዛ ነው። ኧረ እግዚአብሔር ይፈውሰን። ክብር ለኢየሱስ ይሁን። ስሙኝንም ጸሎታችን ልመና አይብዛው፣ ከልመና ይልቅ ወርሺፕ ይብዛው። ራቅም ቦንተውና እግዚአብሔርን እንደ አባትነት እንፈልገው። እዚህ አንዳንድ ጊዜ የምንበረከከው እግዚአብሔር ሆይ ዛሬ የተንበረከኩት ቴንኪው ልልህ ነው፣ ላመልክህ ነው። ምንም ጥያቄ የለኝም፣ ካንተ ጋር ጊዜ ለማሳለፍ ነው። ተውኩት ጥያቄ። አንተን ነው የምፈልገው፣ አንተን ነው የምወደው። እሱ እንደሚፈልግ ታውቃለህ ጌታ። የጠፋው ልጅ እኮ ካለው ልጅ ሳይሻል ሁሉ አይቀርም። ድርሻዬን ስጠኝ ብሎ ወስዷል። አንድ አይሻልም? በዚህ ራሱ ድርሻ እንዳለው በማወቅ
ሁለተኛ ከጠፋ በኋላ ወደ አባቴ መለሳለሁ የሚል ሬቨሌሽን ሁሉ አለ። አባቴው ሮጦ አቀፈው። አይገርም? ለካ መንገድ እየጠበቀ ካሁን አሁን ሲያየው ይላል ልጁን ለመቀበል ከከተማ ወጥቶ ሮጦ አንገቱን ሳመው። አባትነቱን ነው አፈልገው ይላል። እንጸልይ ሲደርቅብን ስንደርቅ የሆነ ከባድ ሲሆንብን ጸሎታችን የአባትና የልጅ ሪሌሽንሺፕ አይደለም ማለት ነው። ሃይማኖታዊ ስርዓት ያደርጋል። እግዚአብሔር እንደ አባት ስናቅ አይደር የአባትና የልጅ ወሬ ደረቅ ሊሆን አይችልም። እግዚአብሔር እንዲቀበለን አንጸልይም። እኛ ስለተቀበለን ነው ከሱ ጋር ህብረት የምናደርገው። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙንን የአጥቂ ቦታ አለ፣ የአማካይ ቦታ አለ፣ የተከላካይ ቦታ አለ፣ የበረኛ ቦታ አለ። እኔ ብዙ ጊዜ ምሳሌ የምሰጠው በእግር ኳስ በረኛውን ጎል ስር በቃ አለቀ። ከዛች ቦታ ነቅነቅ ሊያምርህ አይገባም። የሮናልዶ ቦታ እዛ ታየዋለህ እንጂ እዛው የሱ ቦታ እዛ። ምንድነው ጸጋሽ ነው? እግዚአብሔር የሰጠሽ ጸጋ ምንድነው ነው? ታቂዋለሽ ወይ ነው? በሱ ጸጋ እያገለገልሽ ነው ወይ ነው? ያልተሰጠሽን ጸጋ አንዳንድ ሰው እኮ ጸጋ የለውም ግን ይጣል ካልመራሁ ብሎ ይጣል። ለምን እኔ ሽማግሌ አታረጉኝም ብሎ ይጣል። እኔ መቼ ነው የምሰብከው ካልሰበኩ ብሎ እኮ ይጣል መጥቶ ይጣልሃል ነው ማለት ነው። እግዚአብሔር የሚከብረው አለ ጴጥሮስ በተሰጣችሁ ጸጋ ስታገለግሉ ነው። የሚያስተምር በማስተማር፣ የሚሰብክ በመስበክ፣ የሚመራ በመምራት፣ ገንዘብ ያለው በመስጠት፣ ዲያቆን በማስተናገድ፣ የሚጸልየው በመጸለይ ሁሉ ብቻ እንደው በየእንትኑ ሽር ጉድ ሲል ያምርበታል ነው እኮ። አንዳንዱ ገንዘብ ቢይዞ ገንዘቡን ያመጣና እንደ ሲሞን እንኩ አለ ለሐዋርያት ገንዘቡን። እሺ አሉ። እኔም ደሞ እጅ ልጫል። አየህ አማረው ደሞ ይሄን ጸጋ ለኔም ስጡኝ እኔም እንደናንተ እጅ ልጫል ብሎ ብር አመጣ። ብርም ይዞ መጥቶ አገልግሎትን ያምራል። እንኩ ብር መሪ አርጉኝ ይላል። እንኩ ብር ልስበክ ይላል። እንኩ ብር እኔም አንድ ቀን መድረክ ስጡኝ። ብርህን ይዘህ ጥፋ። አንተ ትነግዳለህ፣ እኛ ደግሞ እንሮጣለን። በንሳ እንሮጣለን፣ አሮሬሳ እንሮጣለን፣ ወላይታ እንሮጣለን፣ መቀሌ እንሮጣለን፣ ወለጋ እንሮጣለን፣ ቸርች ፕላንት እናደርጋለን፣ ለመሪ ስልጠና እንሰጣለን፣ ለእግዚአብሔር መንግስት እንሮጣለን። አንተ ደግሞ ነዳጅ ትሞላለህ። ይሄ ነው ካልኩሌሽኑ። እንኳን እኛ ኢየሱስ ራሱ ብዙ ሴቶች በገንዘባቸው ያገለግሉት ነበር። ኢየሱስ እኮ ነው ከአሳ ውስጥ ሳንቲም የሚያወጣው። ኢየሱስ በተአምራት እኮ አልኖረም። ይችላል እኮ አፈሩን ሁሉ ዶላር ቢለው ይሆናል፣ ግን አላረገም። ሴቶች የተፈወሱ ሴቶች ይረዱት ነበር ይላል በገንዘብ። ኢየሱስ የኔ ጌታ የሚገርም ነው። ታዲያ እሱ በገንዘብ ከተረዳ እኔስ አምጣ፣ አስራትን አምጣ፣ ስጦታ አምጣ፣ አገልጋዮች በደንብ ይብሉ፣ ቤት ኪራይ ጨምሯል፣ ምግብ ጨምሯል፣ ዘይት እናንተ ላይ እኮ የሚጨምረው እኛ ጋር ስላልጨመራችሁ። አሁን ያልገባችሁ ነገር እሱ ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይህን ምስክርነት። ግን 5 ዓመት 6 ዓመት ገደማ ሲሆነኝ ጀምሮ ግን ይገርምሻል ልክ እንደ ቅርብ ጊዜ ትዝታ መሆነው ነገር በጣም ነው የሚታወሰኝ። በጣም ነው የማስታውሰው እና ያቃዥኝ ጀመረ። አንዳንድ አስፈራሪ የሆኑ ነገሮች ይታዩኝ ጀመር። ሰውም እያየሁ እንዲህ እንዳንቺ ሰው እያወራኝ ወይም እየተጫወተን እያለ ይለወጥና ወይ እንስሳ ይሆናል ወይ ከብት ይሆናል ወይ የሆነ ነገር ይሆናል እና ደነግጥና ሸሻለሁ። እንደዚህ የተቀመጥንበት መሬት ወይ እንደዚህ እየተገለባብ እንትን እያለ ምንድነው እየተረገበገበ የሚጥለኝ እየመሰለኝ በቃ ሳሩን ይዤ ወስል ስጮህ እንደዚህ አይነት እያደረገ ያስቸግረኝ ጀመረና ማለት ነው። ከ5 ዓመት 6 ዓመት አካባቢ ጀምሮ በደንብ አመቱን ባላስታውሰው ግን በጣም የልጅነት ጨቅላ ልጅነት እንደነበረ ግን አስታውሳለሁ። እና ይሄ ሁኔታ እንግዲህ እያለ አድጎ መጨረሻ ወደ 12 ዓመት እድሜ አካባቢ ሲሆን በቃ ከፍተኛ ደረጃ ላይ ደረሰ። እሳት ላይ መጣል፣ አዛባበት ውስጥ ከብቶች መካከል አስገብቶ እዛ መጣል፣ ማስሮጥ ዝም ብሎ ከኋላ ምንም በሌለበት የሆነ የሚከተለኝ ያለ እየመሰለኝ በቃ ገርጥዬ መብረር እና መጮህ ሌሊት
በቃ ወንዝ ገደል ውስጥ መግባት የመሳሰለ በልጅነቴ በቃ በጣም ያሳድደኝ ጀመረ። የሁሉ ሲሆን አንዴ ሰው አንዴ እንስሳ አንዴ እባብ አንዴ የሆነ ነገር ሆኖ ነው የሚታየኝ። እንዲህ የሆነ አስቸገረኝ። በኋላ ወደ መጨረሻው ልምጣና እንዳልኩት በጣም ረጅም ስለሆነ 12 ዓመት የገደማ ሲሆን አስታውሳለሁ አንድ ቀን እህል በማሳ ላይ ያለ ታጭዶ የተከመረ እህል የሚወቃበት ጊዜ ነበርና ያንን ወደ መንደር ወደ አውድማ ለማምጣት የአካባቢው ሰው ሁሉ ተለምኖ እየተጨፈረ ምን እየተባለ በቃ እየሄደ እህል ሲያግዝ እኔም እና እኔን የሚያካክሉ ልጆች አንድ ላይ ሆነን ከኋላ ተከትለን ያው ተወሰነ ጊዜ ደህና ሆናለሁ እና ደህና ሰው የሚሆነው እንደመሆን በጣም ያምረኛል። እና እያለን እየሄድን እየመጣን እያለ እኩለ ቀን አካባቢ ልክ ፀሐይ ባናት የሚባልበት ሰዓት ላይ ሲደርስ ወደ ሰዎቹ ወደሚሄዱበት አቅጣጫ ተከትዬ የሚሄድ ነው የሚመስለኝ፣ ግን ነጥሎ ወደ ሌላ አቅጣጫ የሰዎቹን ፊት አያል ማለት ኮቴያቸውን አከተላለሁ፣ ድምጻቸውን እሰማለሁ፣ ሆታው ጭፈራው ምናምን ሁሉ ይሰማኛል። ከፊቴ ያሉ ነው የሚመስለኝ፣ ተከትዬ እንደመሄድ ነው ማቀው። ግን ወደ ሌላ አቅጣጫ እያየኋቸው ከፊቴ ያሉ ነው የሚመስለኝ፣ ግን አቅጣጫው ሌላ ነው። እና ይዞኝ ሄድና አንድ ወንዝ ዳር ላይ በቃ ሰዎችም የሉ ድምጹም የለ፣ ግን እንደ እንቅልፍ ነገር ይሸለብ አደረገኝ። ተንቼ ስነቃ አፌ ተጣሞ አይኔ ተጠናግሮ አፈር ነገር ቅሜ ያንን አፈር ለመጥፋት ስሞክር ከንፈሮቼ አይታዘዙልኝም። በእንደዚህ አይነት ሁኔታ ተገኘው እና ፓስተር ታምራት ኃይሌ ለምድራችን በረከት የሆኑ መዝሙሮችን ከዘመሩ ሰዎች መካከል ግንባር ቀደም ናቸው። አጋንንት የት እንደሚደርሱ ምን እንደሚሰሩ ስላወቀ ይህንን ጉድ ይሰራል። ኧረ ኢየሱስ ያድናል። ከዚህ ጉድም አውጥቶ እንደዚህ አይነት ለትውልድ በረከት የሆነ መዝሙር የሚዘምር ሰውም ያደርጋል። ማን ያምናል? እርሳቸው ከዚህ ወጥቶ እንደዚህ አይነት መዝሙር ይሰራል። አይገርምም? የኢየሱስ ስም የተባረከ ይሁን። ዛሬም በብዙ ፈተና በብዙ ነገር ውስጥ የሚታልፉ ሰዎች ለብዙዎች በረከት የሚሆን ነገር በእናንተ በኩል እግዚአብሔር እያመጣ ሊሆን ይችላል። ተስፋ አትቁረጡ በኢየሱስ ስም። አሁን በሳቸው ህይወት እንደዚህ አይነት ነገር አልፎ የመጡ እኮ አይመስልም። ያንን የመሰለ መዝሙር ስንሰማ ያንን የመሰለ ነገር ኧረ እንኳንም አመለጡ። ክብር ለኢየሱስ ይሁን። ኧረ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።